እሺ እንዴት ናችሁ? አይ ሆፕ ሁላችሁም ባላችሁበት ሁኔታ ላይ በመልካም ሁኔታ እንደምትገኙ ተስፋ አደርጋለሁ። ፈጣሪ ጤናችሁን፣ ህይወታችሁን፣ ኑሯችሁን፣ እንቅስቃሴያችሁን በሰላምና በጤና ሁኔታ ላይ እንደምትገኙ አይ ሆፕ ተስፋ አደርጋለሁ። እንዲሁም ደግሞ በሀዘን ውስጥ ያላችሁ ፈጣሪ አምላክ መጽናናትን እንደሚያደላችሁ ደግሞ ሙሉ እምነት አለኝ። እንግዲህ ባለፈው ዲስከስ እናደርግ ትዝ የሚላችሁ ከሆነ ስለ ዓለም አቀፍ የገንዘብ ሪፖርት አቀራረብ ስነስርዓት ወይም የአቀራረብ መስፈርት ምንድን ነው በሚል በቪዲዮ ሰርቼ ያላችሁ ነበር። እሱንም አጠቃላይ ጠቅለል ባለ ሁኔታ በጣም ትልቁን ሀሳብ እጥር ምጥን ባለ መልክ እናንተ በሚረዳችሁ መልክ አቅርቤ ነበረ። እሱንም በዚህ ሊንክ ላይ ባስቀመጥኩት ዩቱብ ቻናል ላይ ማግኘት ትችላላችሁ። እንዲሁም ፌስቡክ አካውንት ላይ ሙሉ ቪዲዮ ማግኘት ትችላላችሁ። ጥያቄ አስተያየት ካላችሁ ደግሞ መጠየቅ ትችላላችሁ። እንዲሁም ደግሞ እኛ ደግሞ ግዴታችን ሙያችን በሚፈቅደው ስነ ምግባር መሰረት መልስ እንመልሳለን ማለት ነው። ታዲያ በዚህ ስራ ላይ የምትፈልጉ ተቋማት፣ ግለሰቦች፣ ድርጅቶች ወይም ጥቃቅንና መካከለኛና አነስተኛ የህብረት ድርጅቶች እንዲሁም ጥቃቅንና አነስተኛ ድርጅቶች አገልግሎት የምትፈልጉ ካሉ ስልጠና እንሰጣለን፣ ምክር አገልግሎት እንሰጣለን። እንዲሁም ደግሞ በተግባር የተደገፈ የስራ ክትትል እያደረግን ተቋሙትን ወይም የእርሱን ድርጅት ወይም የእናንተን ድርጅት የገንዘብ ሪፖርት አቀራረብ መስፈርቱ በዓለም አቀፍ ደረጃ ቅቡልነት እንዲያገኝ አድርገን እርሱን ከዓለም አቀፉ የንግድ ማህበረሰብ ጋር ተወዳዳሪ እናደርጉታለን። ስለዚህ ከታች ባለው ስልክ ቁጥር ኢሜል አድሬስ ማግኘት ትችላላችሁ። any types of questions or suggestions or comment you can ask me. We will be providing you monitoring, coaching and training regarding to how you will be adopting the new IFRS in Ethiopian context. ስለነበረን ሁኔታ እያመሰገንኩ today we are going to discussing about the current applications of IFRS in Ethiopia. እንግዲህ ይህንን እያልኩ አሁን ላይ በሀገራችን ደረጃ የዓለም አቀፉ የፋይናንስ ሪፖርት አቀራረብ ስርዓት ወይም ደረጃ ምን ይመስላል የሚሉትን ርዕሰ ጉዳይ በማንሳት በዚህ ርዕሰ ጉዳይ ላይ ከኛ ሀገር ነባራዊ ሁኔታ አሁን ያለውን የዓለም አቀፍ የፋይናንስ ሪፖርት አቀራረብ ስርዓት ምን የሚለውን ነገር እናያለን ማለት ነው። ይሄ በዋናነት ሁለተኛ ደግሞ ከረንትሊ እየተተገበሩ ያሉት ስታንዳርዶች የትኞቹ የሚለውን ነገር ደግሞ በሚቀጥለው ሲዝን ላይ ቪዲዮ ሰራላችኋለሁ ማለት ነው። I think you got me. If you have questions or suggestions, please you can ask me. This is your times. የእናንተ ጊዜ ነው። ጥያቄ አስተያየት ካላችሁ መጠየቅ ትችላላችሁ። ለከረንት IFRS in Ethiopian. If you have questions or suggestions or comment, please you can ask me. Let's gonna to starting our presentation. እንግዲህ as we have been discussed in the introduction parts before we had implemented this international financial reporting standard in Ethiopian context. There is no accounting standard in Ethiopia. ምክንያቱም ይሄ የዓለም አቀፉ የፋይናንስ ሪፖርት አቀራረብ ስርዓት ወይም ደረጃ በምንከተልበት ሰዓት ላይ በኢትዮጵያ ውስጥ በባለቤትነት ይህንን ሙያ የሚመራ ምንም አይነት ሕግ የለንም፣ ምንም አይነት ተቋም የለንም። በተለይ when I say there is no accounting standard in Ethiopia, ROSC 2007 በሚለው ነበር ሀገሪቷ ስትመራ የነበረው። that means the report on the observance of the standard in the court በዚህ observance in the standard ኮድ ላይ ነበር ሀገራችን ስትመራ before we adopting what
አይኤፍአርኤስን አዶፕት ከማድረጋችን በፊት ማለት ነው። ዳት ሚንስ ይሄ ምንድነው? ዋት ዱ ዩ ሚን ዘ ሪፖርቲንግ ኦብዘርቫንስ ኦፍ ስታንዳርድ ኮድ? If you asking me, it is a joint initiative by the World Bank and the IMF that evaluate how will a country financial reporting practice align with what the international benchmark. As have been discussed in Ethiopia in 2007, ROCC, the report was a critical turning point that led to the modern mandate reporting groups of what we are discussing about international financial reporting standards. ኢትዮጵያ ይሄ የዓለም አቀፉን የፋይናንስ ወይም የገንዘብ ሪፖርት አቀራረብ ስነ ስርዓት ከጆይን ከማድረጓ በፊት ከመቀላቀሏ በፊት ምንም አይነት የሂሳብ መዝገብ አያያዝ እንዲሁም ደግሞ የፋይናንስ ሪፖርት አቀራረብ ደረጃ አልነበራት። በተለይ ይሄ የሆነበት በዋናነት ለምንድን ነው ከተባለ that's what we had past our history ያለፍንበት ታሪኮች ስለሚመስሉ፣ ግን ይሄ ማለት ኢትዮጵያ ምንም አይነት የሂሳብ መዝገብ አያያዝ እና የገንዘብ ሪፖርት አቀራረብ ደረጃ የላትም ስንል ግን አንድ ነገር ልብ ማለት አለባችሁ። those report was presented through the ROCC 2007 ወይም በሪፖርት ኦን ዘ ኦብዘርቫንስ ኦፍ ዘ ስታንዳርድ ኮድ በሚለው ነበር እየተቀረበ ያለው ማለት ነው። እንግዲህ ምንድነው ካላችሁት ቅድም ROCC ማለት በወርልድ ባንክ ወይም በወርልድ ባንክ እና በዓለም አቀፍ ገንዘብ አቅራቢ ተቋም ወይም በአይኤምኤፍ በኩል ተገምግሞ ነበር የዓለም አቀፉን የሪፖርት ፕራክቲስ ወይም የፋይናንስ ሪፖርት እና የገንዘብ አያያዝ ሪፖርት ቤንችማርክ በማድረግ ሲቀርብ የነበረው ማለት ነው። እንግዲህ ይሄ በተለይ ኢትዮጵያ አሁን ላለው የዓለም አቀፍ የሂሳብ ሪፖርት የዓለም አቀፍ የሂሳብ ሪፖርት አቀራረብና የዓለም አቀፍ የገንዘብ ሪፖርት አቀራረብ ስነ ስርዓት እንድትጀምር ምክንያት ሆኗታል ማለት ነው። እንግዲህ ይሄ ማለት ምን ማለት ነው? It's a lack of authoritative body for accounting which can guide and dedicate the implementations of IFRS and the international accounting standard. ይሄ የሚያሳየን ሀገራችን ይህንን በኃላፊነት ተቀብሎ የዓለም አቀፉን የሂሳብ መዝገባ አያያዝ ስርዓትና የዓለም አቀፉን የገንዘብ ሪፖርት አቀራረብ ስርዓትን ለመተግበር ተቋምም ህግም አልነበርም ማለት ነው። ያው ቀደም እንዳልኳችሁ ይሄ በወርልድ ባንክ እና በአይኤምኤፍ በኩል የዓለም አቀፉን የገንዘብ አቀራረብ ሪፖርት ስነ ስርዓት እና የዓለም አቀፉን የሂሳብ መዝገባ አያያዝ ስነ ስርዓት ቤንችማርክ በማድረግ በአይኤምኤፍ እና በወርልድ ባንክ በኩል ኢትዮጵያ ላለፉት ዓመታት ስትጠቀምበት ነበር ማለት ነው። ያ that means no single accounting standard in Ethiopian point of view። ይሄ ደግሞ የሚያሳየው ሀገራቶች ወይም እነዚህ አይኤምኤፍ እና ወርልድ ባንክ ከራሳቸው ቤኔፊት አንጻር ከራሳቸው ኢንተረስት አንጻር they have been preparing what those rules and regulations, how we had been reported and how we had been interpreting of what the financial transactions of a country። ይሄ ደግሞ ቀደም እንዳልኳችሁ ሀገራቶች በሚመቻቸው የፖለቲካ ሪዮት በሚመቻቸው ስነ ስርዓት የገንዘብ እንቅስቃሴውን ግብይት ወይም ይሄ የገንዘብ ኢኮኖሚ ግብይት በሚፈልጉ መንገድ ኢንተርፕሬት ሲያደርጉ ነበር ማለት ነው። እንግዲህ በእርግጥ ይሄ ብዙ ሰፊ ችግሮች ይዞ መጥቶብናል። ያም ደግሞ የዓለም አቀፉ ማህበረሰብ እኛ ሪፖርት በምናቀርብበት ሰዓት ላይ ቢፎር ዊ አዶፕት አይኤፍአርኤስ እንግዲህ የዓለም አቀፉን የሂሳብ መዝገብ አያያዝ ስርዓት አዶፕት ከማድረጋችን በፊት በሚመቻቸው መልኩ የሀገራችን ቤኔፊት ሳይጠብቅ ሲተገበር መሆኑን ያሳየናል ማለት ነው። እርግጥ
ይሄ አንዱ ጉዳቱ ቢሆንም ያው ጂኦፖለቲክሱ እና ጂኦኢኮኖሚ ላይ የራሱ ዲስአድቫንቴጅ ስላለው ማለት ነው። ይሄም ሆኖ ሳለ ግን እንደ ምክንያት ሆኖ ይሄ ሪፖርቲንግ ኦን ኦብዘርቫንስ ኢን ሪፖርቲንግ ኦብዘርቫንስ ኦፍ ስታንዳርድ ኤንድ ኮርስ 2007 በሚለው በወርልድ ባንክ እና በአይኤምኤፍ በኩል ቢሆንም ለዘመናዊ የገንዘብ ሪፖርት አቀራረብ ስነ ስርዓት እና ለዘመናዊ የሂሳብ መዝገብ አያያዝ አቀራረብ ስነ ስርዓት ጅማሬ ምክንያት ሆኗል ማለት ነው። ዳት ሚንስ ይሄ የሚያሳየው ሀገሪቷ ውስጥ ቅድም እንዳልኳችሁ በህግ የተደገፈ እንዲሁም ደግሞ ይሄንን በባለቤትነት የሚመራ ተቋም አልነበረም ማለት ነው። ቢፎር ዊ አር ጎይንግ ቱ አዶፕቲንግ ዋት አይኤፍአርኤስ። እንግዲህ ይሄ የሚያሳየው ከ2014 ፈረንጆቹ አቆጣጠር ጀምሮ ምንም አይነት ሲንግል ስታንዳርድ የለም ነበር ማለት ነው። ዳት ሚንስ ኢትዮጵያ had no unified set of accounting standards. Business relied on the fragmented internal policy or varied local regulations, or making it difficult for investors and the government to compare what the financial performance of an entity. ይህ የሚያሳየው ቅድም እንዳልኳቸው ሀገራቶች ከ2014 እንደ ኤሮፓ አቆጣጠር ምንም አይነት ዩኒፋይድ የሆነ የሂሳብ መዝገባ አያያዝ ስነስርዓትና የዓለም አቀፉን የገንዘብ ሪፖርት አቀራረብ እንደ ሀገር ስለሌለን የንግድ ተቋማቶች ሊሆኑ ይችላሉ፣ የመንግስት ተቋማቶች ሊሆኑ ይችላሉ፣ ባለሀብቶች ሊሆኑ መንግስትም በብዙ ሁኔታ ውስጥ ሲፈተን ነበር። በተለይ የፋይናንስ ፐርፎርማንስ የገንዘብ እንቅስቃሴዎቻችን ለመመዘን ወይም ሂደቱን ፐርፎርማንሱን ለማየት ምንም ነገር የለም ነበር። ያ ደግሞ በዓለም አቀፉ ማህበረሰብ እንዳንወዳደር አንዱ ምክንያት ይሆናል ማለት ነው። ዳትስ ቢፎር 2014 ግሪጎሪያን ካሌንደርስ ማለት ነው። በግሪጎሪያን ካሌንደር አቆጣጠር መሰረት ማለት ነው። ቢኮዝ አዝ ዊ ናው በዚህም የተነሳ ቱ ፊክስ ዚስ ፕሮብሌምስ ዘ ገቨርንመንት ስታብሊሽድ አካውንቲንግ ኤንድ ኦዲት ቦርድ ኦፍ ኢትዮጵያ ኦር through the proclamation numbers 847/2040 oversee the phased transitions to an international financial reporting standard. በነገራችን ላይ እንግዲህ ከ2014 እንደ አውሮፓ አቆጣጠር ምንም አይነት ሲንግል ስታንዳርድ ባለመኖሩ ቅድም እንዳልኳችሁ ይሄ በአይኤምኤፍ እና በወርልድ ባንክ ቤንችማርክ ተደርጎ የሚቀርበው የሂሳብ ሪፖርት እና የፋይናንስ ሪፖርት አቀራረብ ስርዓት ROSC 2007 በሚለው ስምምነት ላይ እንደ አንድ ምክንያት ሆኖናል ማለት ነው። ኢትዮጵያ ሲንግል አካውንቲንግ ስታንዳርድ እንድታዘጋጅ ሆኖናል ማለት ነው። መቼ አፍተር 2014 ይህንን ለማድረግ የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በማቋቋም በአዋጅ ቁጥር 847/2014 ዓመተ ምህረት ለመጀመሪያ ጊዜ ማለት ነው ትራንዚሽን አድርጋለች ማለት ነው ወደ ዓለም አቀፉ የሂሳብ ሪፖርት አቀራረብ ስራ። ዛት ሚንስ ዊ ዊል ትራንዚሽን ቱዋርድ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድስ። ይሄ እንግዲህ በታሪክ እንዴት ገባ እንደሚለው አይ ቲንክ ዩ ውድ ቢ አንደርስታንዲንግ ኢን ኢዚየስት ዌይ በቀላሉ ተረድታችሁኛል አምናለሁ። ዱ ዩ ጌት ሚ? Do you have questions regarding to the development of IFRS in Ethiopian context? You can ask me. ስለዚህ እንግዲህ ቅድም መልሼዋለሁ። በእርግጥ what the 2007 ROSC ኢትዮጵያ ምንድን ነው የ2007 ROSC ኢትዮጵያ የሚለው ነገር ካየን the report identifies the several gaps in the country of financial architecture። እንግዲህ የኢትዮጵያ ይሄ ቅድም እንዳልኳችሁ ROSC ይሄ በዋናነት ይሄ ነገር ሲረዳ ነው የነበረው የኢትዮጵያን የሂሳብ መዝገብ አያያዝ ሪፖርት አቀራረብ እንዲሁም ደግሞ የፋይናንስ ሪፖርት አቀራረብ ስነ ስርዓትን ሲረዳን እንደነበረ ያሳየናል። ይሄም አግሪመንት እንዳየነው በኢትዮጵያ የፋይናንስ
ሪፖርቲንግ እና የአካውንቲንግ ስታንዳርዱን በቤንችማርክ መንገድ በአይኤምኤፍ እና በወርልድ ባንክ በኩል በስምምነት ተፈርሞ ድጋፍ እያደረጉ ሲያቀርቡ እንደነበር ነው የሚያሳየን። ሶ ዲስ ዘ ሪፖርት ኦን ኦብዘርቫንስ ኦፍ ስታንዳርድ ኮድ የሚያልኳቸው ነገር ማለት ነው። ይሄ ዘ ሪፖርት ኦፍ ኦብዘርቫንስ ኦፍ ስታንዳርድ ኮድ አንደኛው ለምን ላክ ኦፍ ዩኒፎርሚቲ ሚንስ business were using different accounting rules, making it impossible to compare what the financial statement is accurate. ይሄ the report of observance of standard code ያስፈለገበት ዋና ምክንያት በሀገሪቷ ውስጥ ከዚህ በፊት እንግዲህ ከ2014 ዓመት እንደ አውሮፓውያን አቆጣጠር በፊት ተመሳሳይ የሆነ የፋይናንስ ሪፖርት አቀራረብ ስነ ስርዓትና ተመሳሳይ የሆነ የሂሳብ መዝገባ አያያዝ አቀራረብ በዓለም አቀፉ ማህበረሰብ ደረጃ አልነበረም ነበር። ቅቡልነት ያለው የሂሳብ መዝገባ አያያዝና ቅቡልነት ያለው የፋይናንስ ሪፖርት አቀራረብ ስላልነበረ እነዚህ ROCC ኦን ዘ ሪፖርት ኦፍ ኦብዘርቫንስ ኦፍ ስታንዳርድ ኮድ ሲመራ ነበር ማለት ነው በአይኤምኤፍ እና በወርልድ ባንክ ማለት። ስለዚህ ይሄ ደግሞ በሀገሪቷ የሚቀርቡ የፋይናንስ እንቅስቃሴዎች እንደ መንግስትም ተቋምም ሆነ እንደ ግል ተቋምም ሆነ አማኝነት ያለው መረጃ ባለመኖሩ ሲረዱን እንደቆየ የሚያሳየናል ማለት ነው። አዘሪዝ አውትዴትድ ሎ ባይ ዘ ዌይ ይሄ ህጎች አልተሻሻሉም። የዓለም አቀፉን ነባራዊ ስርዓት፣ የዓለም አቀፉን ጂኦፖለቲክስ፣ የዓለም አቀፉን ጂኦኢኮኖሚክስ፣ የዓለም አቀፉን አጠቃላይ የገበያ እንቅስቃሴ ከግምት ውስጥ ያላስገባ የተሻሻለ ህጎች አለመኖር ስፔሻሊ in the 1960 commercial code did not provide enough detail for modern financial disclosure. በተለይ በ1960 ያለው የንግድ ህግ ስለ ዘመናዊ የፋይናንስ ወይም ዘመናዊ የገንዘብ ሪፖርት አቀራረብ ጋር የሚስማማ ነበር። በዚህም የተነሳ ይሄ ቅድም ROSC ያልኳችሁ ወይም ሪፖርት ኦን ኦብዘርቫንስ ኦፍ ስታንዳርድ ኮድ ኦን ዘ ሪፖርት ኦፍ ኦብዘርቫንስ ኦፍ ስታንዳርድ ኮድ ሲተገበር ነበር ማለት ነው። ዛዘር ኢዝ ኢናዲኬት ኦቨርሳይት እንግዲህ there were no central regulatory body to enforce what accounting and auditing standard ቅድም ያልኳችሁ ማለት ነው። በባለቤትነት ይህንን የዓለም አቀፉን የሂሳብ መዝገባ አያያዝ አቀራረብ ስርዓትና የዓለም አቀፉን የገንዘብ ሪፖርት አቀራረብ ስነ ስርዓት በባለቤትነት አስጠብቆ የሚመራ ተቋም የለም። እንዲሁም ደግሞ ምንድነው ይሄንን የዓለም አቀፉን የሂሳብ መዝገባ አያያዝ ስርዓትና የዓለም አቀፉን የፋይናንስ ሪፖርት አቀራረብ ስርዓት በአግባቡ ተርጉሞ ወደ ትግበራ የሚያደርግ ተቋም አልነበረም ማለት ነው። በዚህም የተነሳ ዘ ሪፖርት ኦን ኦብዘርቫንስ ኦፍ ስታንዳርድ ኮድ ሀገሪቷ ስትመራ ነበር ማለት ነው። ከመጀመሩ ከ2014 በፊት ማለት ነው። ሶ ሄንስ the country of the financial statement show limited information for users which indicate the existence of urgent need for Ethiopian to by the way በዚህም የተነሳ ነው ሀገሪቷ ላይ ያለው የኢኮኖሚ እንቅስቃሴ በፋይናንስ ሪፖርት አቀራረብ ስነ ስርዓትና በዓለም አቀፉ የሂሳብ መዝገባ አያያዝ ስነ ስርዓት መሰረት ለተጠቃሚዎች መረጃ ማቅረብ ስላልተቻለ ሀገሪቷ በፍጥነትና ከፍተኛ ትጋት ወደዚህ ውስጥ እንድትቀላቀል አድርጓታል ማለት ነው። እንግዲህ as we have been discussed to fix this the issue of the reporting of standard the reporting of observance of standard code the reporting of observance of standard code team recommended as a series for reforms that are now being enforced by accounting and audit board of Ethiopia ቀደም እንዳልካችሁ ይሄ ROSC ወይም the report of observance of standard code በሪኮማንድ አድርጓል ማለት ነው። አስተያየት ሰጥተው ወይም አቅጣጫ ሰጥተው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ እንዲቋቋም ምክንያት ሆኗል ማለት ነው። ከዛ በኋላ ኢትዮጵያ in 2014
we established enacting a financial reporting law. This led to proclamation number 847/2014 which officially mandated IFRS in Ethiopia. እንግዲህ ይሄ ROSC ወይም Report of Observance of Standard Code means please pay attention in this road. It's led by what? IMF and the World Bank. So the agreement of what? ROSC 2007 in European calendars ማለት ነው። ቤንችማርክ እያደረገ ኢትዮጵያን ሲያግዝ ቢሆንም በከፍተኛ ግፊት የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ እንዲቋቋም አድርጎ ለመጀመሪያ ጊዜ ኢትዮጵያ በ2014 እንደ ነጮቹ አቆጣጠር የዓለም አቀፉን የሂሳብ የፋይናንስ ሪፖርት አቀራረብ ስርዓት አስጀምራለች ማለት ነው። ይህም በአዋጅ ቁጥር 847 2014 ላይ ተግባራዊ አድርጋለች ማለት ነው። ዱ ዩ ጌት ሚ? አይ ሆፕ አግኝቻችሁኛል ብዬ አምናለሁ ማለት ነው። ቴንክ ዩ ቬሪ ማች። ኢፍ ዩ ሃቭ ኩዌስችንስ ኦር ሰጀሽን ፕሊዝ ዲር ስቴክሆልደርስ ዩ ካን አስክ። ጥያቄ አስተያየት ካላችሁ ባለድርሻ አካሎቻችን መጠየቅ ትችላላችሁ። ከእናንተ ጋር ለመስራት በግል ዝግጁ ነኝ። አዝ ኢንዲፔንደንት ኮንሰልታንት ሆኜ እንደ ተቋም አዝ ፓርትነር ሆኜ መስራት እችላለሁ። because I'm going to be providing you monitoring, coaching, and training regarding to finance, regarding tax, regarding to human resource planning, regards to how you will be leading your business activity. I mean, business administrations and management, about tax. We can. Thank you very much. ስለዚህ እየተረዳችሁ ነው እንግዲህ። እስቲ ሁለተኛው how it created the reporting groups። እስቲ እንግዲህ 2014 ላይ ኢትዮጵያ ለመጀመሪያ ጊዜ ኦፊሻሊ የዓለም አቀፉን የሂሳብ መዝገባ የሪፖርት ስርዓት ከተቀላቀለች እንዴት ነው ይሄ ነገር የሪፖርት ወይም የፋይናንስ ሪፖርት አቀራረቡ ስርዓት በምን አይነት መንገድ ነው ያስኬደችው የሚለውን ነገር we are going to discuss one by one. But before this discussion, please, if you have questions, if you have suggestions or comment, you can ask. ስለዚህ የመጀመሪያው አንደኛው ሴቲንግ አካውንቲንግ ስታንዳርድ። እንግዲህ ይሄ ነገር የመጀመሪያው በዓለም አቀፍ ደረጃ እየተተገበሩ ያሉ የሂሳብ መዝገብ አያያዝ አቀራረብ ስነ ስርዓቶችን መመስረት። It recommended that the full of IFRS be used for public interest entity and a simplified standard IFRS for small, medium and entity, or those who have been adopted IFRS for small business entity with voluntarily ማለት ነው። እንግዲህ how it's created the reporting group እንደ ይሄንን የዓለም አቀፉን የፋይናንስ እና የገንዘብ አያያዝ አቀራረብ ስርዓትና የሂሳብ መዝገብ አያያዝ ስራ ወይም አካውንቲንግ ስታንዳርድ እንዴት ሆኖ እንደሚለው የመጀመሪያው የዓለም አቀፍ የሂሳብ መዝገብ አያያዝ ደረጃዎችን በማውጣት እነሱ ሪኮማንድድ የተደረገው ዲስከስ ቁጥር 804 2013 ላይ እንደ ሀገራችን በተቀመጠው ፕሊዝ በ804 በደንብ ቁጥር 804 2013 ላይ በተቀመጠው በኢትዮጵያ አቆጣጠር መሰረት ይህንን ሪኮመንድ ያደርጋል ማለት ነው። ስለዚህ ሁለት ነገር ነው። አንደኛው ሶስት ነገር ነው የተቀመጠው። ፉል IFRS አዶፕሽን። ፉል ማለት ሙሉ በሙሉ የዓለም አቀፉን የፋይናንስ ሪፖርት አቀራረብ ስነ ስርዓት መተግበር ያለባቸው፣ እንዲሁም ደግሞ ስሞል ኤንድ ሚዲየም ኢንቲቲ ቀለል ያለ ደግሞ ሲምፕሊፋይድ የሆነ ስታንዳርዶችን ለመካከለኛና ለአነስተኛ የንግድ ተቋማቶች እንዲተገብሩ የሚል ሀሳብ ነበር የተሰጠው። እንዲሁም ደግሞ ሌላኛው ደግሞ በፈቃደኝነት ይህንን የዓለም አቀፉን የፋይናንስ ሪፖርት አቀራረብ ስርዓት ጆይን የሚያደርጉ ጥቃቅንና አነስተኛ ተቋማት በኢትዮጵያ ውስጥ ማለት ነው። እነዚህ ሶስት ቤዚክ ነገሮችን ከግምት ውስጥ በማስገባት ለመጀመሪያ ጊዜ ሪኮመንድ አድርገዋል ማለት ነው።
The recommendation is resulted in the creation of the Accounting and Audit Board of Ethiopia oversee and monitor those reporting group. ይህንን ደግሞ የተደረገው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ እነዚህን ጉዳዮች በባለቤትነት እንዲመራ እንዲቆጣጠር ስልጣን እንዲሰጠው ሀሳብ ተነስቶ ነበር ማለት ነው። ለዚህም ቅድም እንዳልኳችሁ በመምሪያ ቁጥር 804/2013 ላይ የሂሳብ አያያዝና የኦዲት ቦርድ አሁን ላይ እየተተገበሩ ያሉ ተግባራዎች አሉ ማለት ነው። ሌትስ we are going to see እነዚህን ጉዳዮችም እናያለን ማለት ነው። እንግዲህ ይሄንን ካል አንደኛው አካውንቲንግ ስታንዳርድ ነው ከሆነ ብለያዘ ኢናክቲንግ የፋይናንሻል ሪፖርቲንግ ነው። ሌላኛው ደግሞ የዓለም አቀፉን የገንዘብ ሪፖርት አቀራረብ ደረጃ በጠበቀ የዓለም አቀፉን የፋይናንስ ሪፖርት አቀራረብ ስነ ስርዓት በአቀራረብ የዓለም አቀፉን የሂሳብ መዝገብ አያያዝ አቀራረብ ስርዓት በጠበቀ ህጎች ተግባራዊ እንዲሆኑና እንዲፈጸሙ ያደርጋል። ለዚህም this enacting a financial reporting law, this is lead to the proclamation number 847/2040 which is officially mandated in IFRS in Ethiopia። ቀደም እንዳልነው የመጀመሪያው የዚህ ሪፖርቲንግ ግሩፑ የአዋጅ ቁጥር 847/2014 በአውሮፓ አቆጣጠር በሀገሪቷ ውስጥ ያሉትን የኢኮኖሚ እንቅስቃሴ የገንዘብ እንቅስቃሴ ሬጉሌት የሚያደርግ አዋጅ እንዲወጣ ተደርጓል ማለት። እሱም አዋጅ ቁጥር 847/2014 ላይ በቀጥታ የአካውንቲንግ እና ኦዲት ቦርድ ኦፍ ዌብሳይት ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ዱ ዩ ጌት ሚ? በጣም አሪፍ አመሰግናለሁ። ይሄ ከተደረገ በኋላ ደግሞ ሌላኛው እንግዲህ ቅድም ብያቸዋለሁ አካውንቲንግ ስታንዳርዶች ሴት ማድረግ ነበረ። ለስሞል ኤንድ ሚዲየም ኢንቲቲ ሲምፕሊፋይድ የሆነ አካውንቲንግ ስታንዳርዶችን ማውጣት ፎር ፐብሊክ ኢንተረስት ወይም የህዝብ ጥቅም ላለባቸው ተቋማቶች ፉል አዶፕሽን እንዲያደርጉ የማድረግ ስራ፣ እንዲሁም ደግሞ ቮለንተሪ አዶፕት የሚያደርጉ ለጥቃቅንና አነስተኛዎችን ወጥቷል ማለት ነው። ዛሬስ ይሄ ነገር ከወጣ በኋላ ደግሞ ኢስታብሊሽንግ ሬጉላተሪ ቦዲ ነው። ይሄንን የሚቆጣጠር ተቋም ያስፈልግ ነበር። ይሄም አኮርዲንግ ቱ ዘ ሪኮሜንዴሽንስ ኦፍ the recommendations of the report of observance in the standard codes ወይም በአይኤምኤፍ እና በወርልድ ባንክ በሚመራው 2007 ላይ ይህንን አካል ይህንን ባለቤት ያጣው የሂሳብ መዝገብ አያያዝና የፋይናንስ ሪፖርት አቀራረብ የአካውንቲንግ ስታንዳርድ ቦርድ እንዲቋቋም ተደርጓል ማለት ነው። ይህም በዋናነት ሀሳብ በመሰጠቱ አሁን ላይ ቅድም ባልኳችሁ መሰረት ኢትዮጵያ ውስጥ ስለ ፋይናንስ ሪፖርት አቀራረብ፣ ስለ ገንዘብ ሪፖርት አቀራረብ በባለቤትነት የሚመራው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ነው ማለት ነው። ይሄ በዋናነት በኃላፊነት እየሰራ ያለ ተቋም you can check in the website you would be getting a lot of information regarding to what we have been discussing here። እዚህ ጋር ዲስከስ ያደረግነውን ነገር የበለጠ መረጃ እዛ ላይ ማግኘት ትችላላችሁ ማለት ነው። እንግዲህ ይህንን ካል currently adoptions of IFRS in ኢትዮጵያ እንግዲህ አሁን ስቲል ነው ኢን ፕሬዘንት ታይም አሁን ላይ ይህ የዓለም አቀፉ የሂሳብ መዝገብ አያያዝ ሪፖርቲንግ ምን ይመስላል የሚለው ነገር እናያለን ማለት ነው። ኢን ኢትዮጵያ the applications of IFRS or International Financial Reporting Standard is currently it's a critical phase of full implementation። አሁን ላይ የትኛውም ተቋም የትኛውም ድርጅት ተቋም ስንል ቅድም ያልናቸው either it may have been public interest entity or a small and a medium entity and a small business enterprise, they have mandatory to prepare their financial report according to International Financial Reporting Standard, according to the updated accounting international accounting standards. Exceptionally small business enterprise, they have voluntarily to adopted this IFRS። ይሄንን በእነዚህ ጥቃቅንና አነስተኛ ድርጅቶች በፈቃደኝነት መግባት እንደሚችሉ ህጉ ላይ የተቀመጠው ቅድም እንዳልኳቸው። ነገር ግን ይህን አዶፕት ሲያደርጉ የሚጠቅማቸው ነገር ነው ምንድነው? their financial statement and their financial transaction is acceptable as we know currently the macroeconomic policy, the financial policy. If an entity they had been preparing a financial statement according to IFRS
there will be an opportunity to get what finance from the financial institutions, from Ethiopian banks, from what external country to join and expand what their business. ይህንም ማድረጋቸው በዓለም አቀፉ የፋይናንስ ሪፖርት አቀራረብ በፈቃደኝነት መግባታቸው የሚሰጣቸው መልካም አጋጣሚዎች በቀላሉ ገንዘብ ማግኘት ይችላሉ ከኢትዮጵያ የገንዘብ አበዳሪ ተቋማት፣ ከባንኮች፣ ከሴቪንግ እና ክሬዲት ሊሆን ይችላል። እንዲሁም ደግሞ በዓለም አቀፉ ማህበረሰብ ላይ ስራቸውን ለማስፋፋት ከፈለጉ ከሌሎች ተቋማት ጆይን ለማድረግ ስለሚጠቅማቸው if they will be implemented this IFRS there are advantages የሚል ምክረ ሀሳብ አለኝ ማለት ነው። ስለዚህ the transition is overseen by as we have been discussed in accounting on the board of Ethiopia. It was established under the proclamation number 847 2014. እንግዲህ as of the late 2025 እንግዲህ አሁን ሪሰንትሊ እንግዲህ አሁን 2025 እየተገባደደ ነው ያለው። Ethiopia has moved beyond the basic adoption into what specific, specialized, standard and sustainability reporting. በነገራችን ላይ በተለይ አሁን ባለንበት የ2025 በፈረንጆቹ አቆጣጠር አሁን ባለው የ2025 የመገባደጃ ዓመት ላይ ኢትዮጵያ በጣም በፍጥነት በሚባል ደረጃ ስፔሻል ስታንዳርዶች እንዲሁም ዘለቄታዊ ሪፖርቶችን እየተገበረች ትገኛለች ማለት ነው። ፎር ኤግዛምፕል ማንዴትድ ሪፖርቲንግ ግሩፕስ፣ ለምሳሌ ማንዴት አድርገው ሪፖርቲንግ ግሩፕ እነማን ናቸው? ይህንን የፋይናንስ ሪፖርት አቀራረብ ስርዓት ወይም ይህን የዓለም አቀፉን የፋይናንስ ወይም የገንዘብ አቀራረብ ስርዓት መስፈርት ወይም አይኤፍአርኤስን መተግበር አለባቸው ብላ ከረንትሊ እየተገበረች ነው። በተለይ እሱም ዲፔንዲንግ ኦን ዘ ታይፕስ ኤንድ ዘ ሳይዝ ኦፍ አን ኤንቲቲ they had been categorized the reporting group ካላቸው የድርጅታቸው እንቅስቃሴ እና ካላቸው የድርጅቱ አይነት አውጥታ አሁን ላይ ስፔሲፊክ ስታንዳርድ አውጥታ እየተገበረች ነው ማለት። ለምሳሌ as we have been discussed ለምሳሌ according to regulation number 804/2013 those entity category according to their standard applied and they have been prepared what the current status in the late in 2025 እንግዲህ ይሄ ማንዴትድ ሪፖርቲንግ ግሩፕ ማናቸው ማቅረብ ያለባቸው የሚለው ከ2025 ከመገባደዱ በፊት ኢትዮጵያ በመምሪያ ቁጥር 804/2013 በአካውንቲንግ ኦዲት ቦርድ ኦፍ ኢትዮጵያ በወጣው መምሪያ መሰረት እየተገበረች ይገኛል። ለምሳሌ ፋይናንሻል ኢንስቲትዩሽን ሚንስ those institutions they are what public interest company ተብለው ነው የሚታወቁት። ፉሊ አይኤፍአርኤስ ናቸው። እነዚህ በአሁኑ ሰዓት ሙሉ በሙሉ የዓለም አቀፉን የፋይናንስ ሪፖርት አቀራረብ ስነ ስርዓት ተግብረዋል ተብለው በግሩፕ አስቀምጣ ተግባራዊ አድርገዋል ማለት ነው፣ እያደረጉም ያሉ። ሌላኛው ፐብሊክ ኢንተርፕራይዝ ነው። ይህም የመንግስት ልማት ድርጅቶች እነዚህም ፉል አይኤፍአርኤስ አዶፕሽን ናቸው። እነዚህ ማንዳቶሪ ላርጅ ስቴት ኦን ኢንተርፕራይዝ መስሊ ሪፖርት ዋት አንደር ፉል አይኤፍአርኤስ ነው። ይሄም በግሩፕ በአሁኑ ሰዓት ላይ ሙሉ ተቋማት በዚህ እያቀረቡ ያሉት። እንግዲህ ትራንዚሽኑ ምን ያህል ቻሌንጅ አድርጓቸው አላደረገ የሚለው ነገር ዴራማን ዲስአድቫንቴጅ የራሱ ጉዳት አለው። እንደ ላርጅ ፕራይቬት ኢንቲቲ ሌላኛው ደግሞ ትላልቅ የግል ተቋማት ማለት ነው። እነዚህም ፉል አይኤፍአርኤስ አዶፕት ያደርጋሉ። እሱም እነማን ናቸው ለሚለው ዲቴል በኋላ እናይበታለን። ማንዳቶሪ ፎር አን ኤንቲቲ ሚቲንግ ፎር ኤግዛምፕል ዴር ተርንኦቨርስ ዴር አጠቃላይ ካፒታላቸው ከ300 ሚሊዮን በላይ እና ከ200 ሰራተኛ በላይ ያላቸው ግል ተቋማት አይኤፍአርኤስ አዶፕሽንን ሚት እንዲያደርጉ ያስገድዳል ማለት ነው። ስሞል ኤንድ ሚዲየም ኢንቲቲ ወይም መካከለኛ አነስተኛ ተቋማቶች እነዚህም አይኤፍአርኤስ ፎር ስሞል ሚዲየም ኢንቲቲ ሲምፕሊፋይድ ሆኖ እንዲጠቀሙ ያስገድዳል። ስፔሻሊ ስሞል ኤንድ ሚዲየም ኢንተርፕራይዝ ሚቲንግ the accounting and audit board of Ethiopia
were required to transition by what ጁላይ 2004 እንግዲህ በጁላይ 2024 ላይ የወጣውን ሪኳየርመንት ፎልፊል ማድረግ አለባቸው ማለት ነው። ዛዛሪስ ፐብሊክ ሴክተር ነው። ፐብሊክ ሴክተር ስንል ያው እነዚህ የመንግስት ተቋማቶች ማለት ነው። የመንግስት ልማድ የመንግስት ተቋማቶች ገቨርንመንት ኤጀንሲ ዩዝስ ኢንተርናሽናል ፐብሊክ ሴክተር ኦፍ አካውንቲንግ ስታንዳርድ የመንግስት ተቋማት ሴክተሮችም የዓለም አቀፉን ፐብሊክ ሴክተር አካውንቲንግ ስታንዳርድ ጠብቀው የፋይናንስ ሪፖርት አቀራረብ ስነ ስርዓት እንዲከተሉ አስከትቷል ማለት ነው። ሶ ከረንትሊ ለአይኤፍአርኤስ አዶፕሽን ኢትዮጵያ as have been discussed the entity category one financial institutions, public enterprise, legal private entity, small and medium entity and public sector. They have been aware and they have been preparing their financial statement according to international financial reporting standard, according to international accounting standards. This is it's issued by Accounting and Audit Board of Ethiopia according to regulation number 804/2013 እንግዲህ ይሄንን በአውሳት በመተግበር ላይ ይገኛሉ ማለት ነው። እንግዲህ በሰፊው ስናይ እስቲ ከረንትሊ እንግዲህ የ2025 ዓመተ ምህረት እንደምታውቁ እየተገባደደ ነው። ለምሳሌ ፐብሊክ ኢንተረስት ኢንቲቲ የምንላቸው ተቋማቶች የመጀመሪያው ባንክ፣ ኢንሹራንስ ካምፓኒዎች፣ ገቨርንመንት ኦንድ ኢንተርፕራይዝ ወይም እነዚህ ባንኮች፣ የኢንሹራንስ ተቋማት፣ በመንግስት ባለቤትነት የሚመሩ የመንግስት ልማት ድርጅቶች they had been preparing their financial statement according to what full adoptions of IFRS. ከረንትሊ እየተተገበረ ጉዳይ ነው ያለው። the other is organizations that meet at least to the what we have been the following criteria in terms of asset, in terms of number of employees is a public interest reporting entity ናቸው። በተለይ ሌላኛው ደግሞ ፉል አይኤፍአርኤስ አዶፕትን የሚያደርጉ በተለይ ቅድም አሁን እዚህ ጋር ከመጠቅሳቸው ሁለት አይነት መስፈርቶች አንደኛ አመታዊ ገቢያቸው ከ300 ሚሊዮን ብር በላይ ገቢ ያላቸው እንዲሁም ደግሞ ቶታል አሴታቸው ከ200 ሚሊዮን ብር በላይ ያለ እንዲሁም ደግሞ አጠቃላይ እዳቸው ከ200 ሚሊዮን ብር በላይ ያላቸው ተቋማት ፉል አይኤፍአርኤስ አዶፕሽን ያስቀምጣሉ። ፕሊዝ ይሄ እኔ ከራሴ አይደለም እያልኩ ያለሁት አሁን በሬጉሌሽን ነምበር 804/2013 ላይ የወጣው የአካውንቲንግ ኤንድ ኦዲት ቦርድ ኦፍ ኢትዮጵያ ማስፈጸሚያ ደንብ ቁጥር ነው ማለት በደንብ ቁጥር 804/2013 ላይ ዛሬ በቀጥታ ታገኙታላችሁ። ፉል አዶፕሽን ናቸው ማለት ነው። ዛሬስ ሜይ ነምበር ኦፍ ኤምፕሎይስ ሞር ዛን 200 ከ200 በላይ ሰራተኞች ያላቸው የትኛውም ኤኒ ሌጋል ኤንቲቲ when they will be reporting their financial statement according to the full adoption of what IFRS ነው ማለት ነው። እንደ IFRS መሰረት ነው ማለት ነው። ሌላኛው ፐብሊክ ኢንተረስት ኤንቲቲ ከምንላቸው አንደኛ ሲቪል ሶሳይቲ ኦርጋናይዜሽንስ እና ቻሪታብል ኦርጋናይዜሽን በተለይ ሲቪል ሶሳይቲ ተቋማቶች እና የእርዳታ ተቋማቶች እነዚህ ምንድን ነው? ለምሳሌ የመንግስት አገልግሎት ሰጪ ድርጅቶች፣ የእርዳታ ድርጅቶች when they will be reporting their financial statements they must be respecting the international public sector of accounting standard የዓለም አቀፉን የማህበር ፐብሊክ ሴክተር የሂሳብ መዝገብ አያያዝ ስነ ስርዓቶችን አክብረው ማቅረብ እንዳለባቸው ያስገድዳል ማለት ነው። አሁን ላይ ባይዘው ከረንትሊ ኢን ኢትዮጵያ ስፔሲፊካሊ it had been what implemented በደንብ ተደርጎ እየተፈጸመ ያለ ሁኔታ ላይ እንገኛለን ማለት ነው። እንግዲህ በሁለተኛው ስሞል ኤንድ ሚዲየም ኢንተርፕራይዝ ነው። እነዚህ ማንዳቶሪ ሪፖርቲንግ ግሩፕ ላይ ከሚካተቱት መካከለኛና አነስተኛ የንግድ ተቋማቶች ናቸው። ስፔሻሊ ኦርጋናይዜሽንስ that meet what it's listed according to regulation number 804/2013 their annual income is less than 50 million and less than 300 million. They have mandatory to prepare what the financial statement IFRS for what simplified statement. The other is the total debt less than the total asset is
50 million and less than what 200 million. They have mandatory to prepare what the financial statement according to Ethiopian small and medium entity. And also the total debt, bir 200 million and the number of employees between 50 up to less than what 200. So the reporting standard they had been using what IFRS for small medium entity. እንግዲህ በሁለተኛ ደረጃ ላይ ማንዳቶሪ ሪፖርቲንግ ግሩፕ አሁን ላይ የቀረቡ ካሉት ሁኔታዎች የመካከለኛና አነስተኛ ተቋማቶች በደንብ ቁጥር 804 ህዝባ 2013 አካውንቲንግ ኤንድ ኦዲት ቦርድ ኦፍ ኢትዮጵያ ባወጣው መሰረት አመታዊ ገቢያቸው ከ50 ሚሊዮን እና ከ50 ሚሊዮን በታች ከ50 ሚሊዮን ጀምሮ እስከ 300 ሚሊዮን መካከል ያሉ ተቋማቶች የሂሳብ ሪፖርት አቀራረብ በአይኤፍአርኤስ መሰረት ለመካከለኛና ለአነስተኛ ድርጅት በወጣው መሰረት ማቅረብ አለባቸው ይላል። እንዲሁም ደግሞ አጠቃላይ ሀብታቸው ወይም አሴታቸው 50 ሚሊዮን እና እስከ 200 ሚሊዮን መካከል ያሉ ካሉ they had been mandatory to report in their financial statement according to international financial reporting standard for small and medium entity respect ማድረግ አለባቸው። አጠቃላይ ሄዳቸው ከ50 ሚሊዮን እስከ 200 ሚሊዮን መካከል ያለ ማንኛውም ባላንሳቸው ላይ ነገር ካለ they had been preparing their financial statement according to what international financial reporting standard for small and medium entity ነው ማለት ነው። and the number of employees ከሰራተኛ አንፃር ከ50 እስከ 200 ከ50 እስከ 200 በታች ያሉ ሰራተኛ ካላቸው ለዚህ ህግ ተገዥነት ይገደዳሉ ማለት ነው። The third one is small organization ነው። ጥቃቅንና አነስተኛ ድርጅቶች በማይክሮ በጥቃቅን በማህበራት የሚደራጁ as joint stock company, cooperative society and regulated consumer associations, member of Ethiopian community exchange, private limited company, private enterprise other than the reporting entitled listed in one in the እንግዲህ በቀደም በፐብሊክ ኢንተረስት ኢንቲቲ እና ስሞል ኢንተርፕራይዝ ኢንቲቲ ላይ የሌሉ ማንኛውም ተቋማቶች በፈቃደኝነት አይኤፍአርኤስን አዶፕት አድርጎ ፋይናንስ ሪፖርት ማዘጋጀት አለባቸው ብሎ አስቀምጧል ማለት ነው። ይሄ ዲስከስ እያደረግን ያለነው በመምሪያ ቁጥር 804 ህዝብ 2013 በወጣው መሰረት ነው በኢትዮጵያ አካውንቲንግ ኤንድ ኦዲት ቦርድ ኦፍ ኢትዮጵያ። By the way, this regulation it was respecting the international financial reporting standard regulation. ይሄም የዓለም አቀፉን የፋይናንስ ሪፖርት አቀራረብ ተቋም ከግምት ውስጥ ያስገባ ነው ማለት ነው። Thank you very much. If you have questions or suggestions or comments you can ask me. But I have tip for you and tip አለኝ especially those voluntary adopted IFRS when they report their financial statement they will be getting an opportunity. በተለይ በፈቃደኝነት ላይ የፋይናንስ ሪፖርት እና አቀራረብ ስነ ስርዓትን የሚያቀርቡ ግዴታ የሌለባቸው ነገር ግን በፈቃደኝነት ቢያቀርቡ የሚያገኙት መልካም አጋጣሚዎች አሉ። አንደኛ ከየትኛውም ኢትዮጵያ ውስጥ ካሉ የባንክ ተቋማት በቀላሉ ብድር እንዲያገኙ ኦፖርቹኒቲ ይላቸዋል። ሌላኛው ደግሞ በዓለም አቀፉ የንግድ ማህበረሰብ ላይ ተወዳድሮ ለመስራት የፋይናንስ ሪፖርታቸው ታማኝነት ስላለው ከሌሎች ከውጪ ከፎሬን ኢንቨስተሮች ጋር ጆይን አድርገው if they wanted to expand their business internationally they had been getting an opportunity እድሎችን የሚያገኙበት ምክንያት የለም ማለት ነው። Thank you very much. If you have questions, suggestions or comment, please you can ask me. Please follow, share, like. Bye bye. Thank you.